በጣም ብዙ ስራዎች ተሰርተዋል ኒውትሪሽን ላይ። ግን አሁንም በኢዲኤችኤስ በተሰራው ስራ እንደምታውቀው 40% አንደር 5 ህጻናት ስተንትድ ናቸው አሁንም ይላል። ለምን የቀነጨሩ ናቸው? ለምን ይሄ ሆነ? ማለት ብዙ ስራ ነው የሰራ ነው፣ ደክመናል። ብዙ ኢንቨስትመንት፣ ብዙ ስቴክሆልደርስ፣ ብዙ አካላት ተባብረውበታል፣ ስራ ተሰርቷል። ለምን አልመጣም? መልሱ ሊሆን የሚችለው ሩት ኮዙን ወይም ደግሞ ከስር መሰረቱ ማከም አልቻልንም ወይም ደግሞ አቀናጅተን መሄድ አልቻልንም ማለት ነው የሚል ነው። ለዛ ነው አቀናጅተን ከስር መሰረቱ እያከም መሄድ አለብን። ኢምፓክት እንዲመጣ ከፈለግን ወዲያውኑ ውጤት ልናይ እንችላለን፣ ግን መሰረት ያለው ለውጥ እንዲመጣልን ከፈለግ እንደነዚህ ጉዳዮች ሴንሲቲቭም ስለሆኑ በደንብ ማቀናጀት አለብን። በተለይ ደግሞ የጀንደር ጉዳይ በእያንዳንዱ ፕሮግራሞቻችን ላይ መግባት አለበት። እንደዛ ነው የሚሆነው። ሁሉ ነገር ብዙ ነገሩን በርደን እነሱ ላይ ያርፋል ካል ወይም ደግሞ ጀንደር ስንል ያው ሊትራሊ የምናወራው የወንድና የሴቱን ጉዳይ ስለሆነ የሚጎዱት እነሱ ናቸው። የመፍትሄ አካል መሆን ያለባቸው እነሱ ናቸው። ከነሱ እያንዳንዶቹ ፕሮግራሞች ውስጥ ማስገባት አለበት። የሶስቱ አንድ ላይ መሆን እና ይህንን አጠናክሮ መስራት ለእኔ በጣም መሰረታዊ የሆነ ለውጥ ያመጣል። በግሌ እንደዛ ነው።